እንዴት ናችሁ? ዛሬ የምናየው እንዴት ስልካችንን በመጠቀም ያለ ምንም ሙዚቃ መሳሪያ እንዴት መዝሙር መስራት እንደምንችል እናያለን። ወደ ስቱዲዮ መሄድ ሳይጠበቅብን እንዴት አድርገን መዝሙር ጀነሬት ማድረግ እንደምንችል እናያለን። ሰሞኑን አይታችሁም ሰምታችሁም ሊሆን ይችላል። የተለያዩ በኤአይ የተሰሩ መዝሙሮች እንግዲህ በተለያዩ ሚዲያዎች እየመጡ ይገኛሉ እና ያ እንዴት ነው የተሰሩት፣ እንዴት ነው የሚሰሩት የሚለውን ነገር እናያለን ማለት ነው። ስቴፕ ባይ ስቴፕ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አብራችሁኝ ነው። ስለዚህ የመጀመሪያው ነገር የምናደርገው ነገር ወደ ክሮም እንሄዳለን። ያ እናንተ የምትጠቀሙት ጎግል ከሆነም በጎግል ላይ ሰርች ማድረግ ትችላላችሁ። እኔ ብዙ ጊዜ የሚጠቀመው ክሮም ስለሆነ ወደ ክሮም ሄድና ወደ ክሮም ሄዳለሁ። ክሮም ሰርች ማድረጋው ጋር ምንድነው ብለን ነው ሰርች የምናደርገው ሜክሶንግ.com የሚለውን ብለን ሰርች እናደርጋለን ማለት ነው። ሜክሶንግ.com ይህንን መርሳት የለባችሁ። እንደዚህ ብላችሁ ነው ሰርች ማድረግ ያለባችሁ። እሺ ያው አምጥቶታል ማለት ነው። ይህንን ይመስላል ኢንተርፌሱ ያለው የኤአይሁ ይህንን ነው የሚመስለው። እዚህ ጋር ላይሪክስ ኢንተር ላይሪክስ ይላል። እዚህ ጋር ደግሞ ስታይል ይላል። እዚህ አድቫንስድ የሆኑ የተለያዩ ፊቸሮች አሉት። ምንድነው እዚህ ጋር ኢንተር ላይሪክስ የሚለው ጋር ምንድነው? ከዛ በፊት ግን እዚህ ጋር አሁን ኤም የሚል ነገር አለ። እዚህ ጋር የሚነካበት ያሳያቸዋል ብዬ አስባለሁ። እዚህ አሁን እኔ በአካውንት ከጎግል አካውንት ጋር ኮኔክት ስላደረግኩ ነው። እናንተ ለምሳሌ ለመጀመሪያ ጊዜ ስትከፍቱ ሳይኒን የሚል ነገር ይመጣል። እዚህ ጋር ሳይኒን የሚለው ጋር ነክታችሁ ከጎግል አካውንት ይኖራችኋል ብዬ አስባለሁ። ከዛ ከጎግል አካውንታችሁ ጋር ማገናኘት አለባችሁ ማለት ነው። እሱ ግዴታ ስለሆነ እሱን ካላገናኛችሁ ላይሰራ ስለሚችል እሱን ማገናኘት በጣም ቀላል ስለሆነ እሱን ታደርጋላችሁ። ስለዚህ ያለው ነገር ደግሞ ይህንን ይመስላል። እዚህ ጋር ምንድነው የምናደርገው? ኢንተር ላይሪክስ የሚለው ጋር እንግዲህ የመዝሙሩን ግጥም የምናስገባበት ቦታ ነው። ስለዚህ ምን እናደርጋለን? አሁን እዚህ ጋር እኔ ኮፒ ያደረኩት አለ ከመዝሙር ደብተር የዳንኤል አምደ ሚካኤል አቤት ምሕረት የበዛለት የሚለውን ኮፒ አድርጌያለሁ። ስለዚህ እሱን አምጥቼ እዚህ ጋር ፔስት አደርጋለሁ ማለት ነው። እናንተም በራሳችሁ የጻፋችሁት ግጥም ካለ ኦር የምትፈልጉትን ያ ኮፒ አድርጋችሁ እዚህ ጋር ፔስት ማድረግ ወይም መጻፍም ትችላላችሁ በአማርኛ። አሁን በአማርኛ ነው እዚህ ጋር ፔስት የማደርገው የአማርኛ መዝሙር ስለሆነ ማለት ነው። ፔስት አደረግኩት። ይኸው እንደምታዩት ይኸው ፔስት ሆኗል። መዝሙሩ ከአዝማቹ ጀምሮ ሆኗል። እሱን ጨረስኩኝ። ስታይል የሚለው ጋር ደግሞ ምንድነው የማደርገው? ኢንተር ስታይል ይላል እዚህ ጋር። ስለዚህ እናንተ እዚህ ጋር በራሳችሁ ብትጽፉ አሪፍ ነው። ማለት መዝሙሩ እንዴት ሆኖ እንዲወጣ ነው የምትፈልጉት የሚለውን ነገር የሚጽፉበት ቦታ ነው። ስለዚህ ስታይሉ ምንድነው? መዝሙር በምን ስታይል እንዲወጣ ትፈልጋላችሁ? ሌሎች ነገሮችም የሚጽፉት ነገር አለ። ስለዚህ ይህን ደግሞ አብረን እየጻፍን እናያለን። አሁን ዝም ብዬ ልጻፍ እስቲ ነኝ ማለት ምን ልበል? አይ ዋንት ዲስ ሶንግ ቱ ቢ ዝም ብዬ ነው ጀነሬትድ ኢን 3/4 ስታይል 3/4 ኦር ዋልዝ ስታይል አልኩት። ያው እዚህ ጋር ለምሳሌ ለሙዚቃ ያላችሁ መረዳት አሪፍ ከሆነ አሪፍ ነገር መጻፍ ትችላላችሁ ማለት ነው። እኔ ያልኩት አሁን ይሄ መዝሙር በ3/4 ወይም 3/4 ማለት ብዙ ጊዜ ዋልዝ ነው የሚባለው በሱ ስታይል እንዲወጣ ነው የሚፈልገው ነው ያልኩት። ምክንያቱም የዳንኤል አምደ ሚካኤል ይሄ ዋልዝ የሆነ መዝሙር ነው አይደል? አቤት ምሕረት የበዛለት የሚለው። ስለዚህ ለዛ ብዬ ጻፍኩለት። ሌሎች ነገርም ትጽፋላችሁ። ኢንክሉድ አልኩን አካውስቲክ ጊታር ይላሉ እዚህ ጋር የምትፈልጉት እንዳልኳችሁ ለሙዚቃ ያላችሁ መረዳት አሪፍ ከሆነ ተረጋግታችሁ ከጻፋችሁ አሪፍ ነገር ከጻፋችሁ አሪፍ ነገር ይወጣል ማለት ነው። እና እኔ ግን ለእናንተ ለማሳየት ያህል ነው የጻፍኩ ያለሁት። አካውስቲክ ጊታር አልኩት። እንደዛ ቤዝድ ኦን ሊበልና እዚህ ጋር ቤዝድ ኦን ኢትዮጵያን ትዝታ ሜጀር ስኬል አልኩት። ይሄ ትዝታ ሜጀር ስኬል ላይ የተሰራ መዝሙር ስለሆነ እንደዛ ብዬ የጻፍኩት የማውቀውን ነው የጻፍኩ ያለው። ዊዝ ብዬ ሜል ቮካል ይሄን መጻፍ አለባችሁ። ላይክ በወንድ እንድዘመር ነው የምትፈልጉት ወይ በሴት እንድዘመር ነው የምትፈልጉት የሚለው ነገር መሰረታዊ ነገር ስለሆነ እሱን ትላላችሁ። ስለዚህ ከሞላ ጎደል ያ ጽፍ ያለው
ይህን ጨርሻለሁ። እዚህ ጋር ታይትል የሚለው ጋር ምን ታደርጋላችሁ ማለት ነው? የራሳችሁን የፈለጋችሁትን ታይትል መስጠት ማለት ነው። ምህረት የበዛለት ብዬ ታይትል ሰጥቼዋለሁ። እሱ ችግር የለውም። ስለዚህ አሁን ጀነሬት የሚለው አለ እዚህ ጋር። ስለዚህ ይህን ጀነሬት የሚለው መንካት ማለት ነው። ያው ጀነሬት እያደረገ ነው። ያው ጀነሬቲንግ 30 ሰከንድ ምናምን ብሎ ያመጣ ነው። እናየዋለን። ትንሽ ያስጠብቃል ባላችሁ በኔትወርካችሁ ላይ ዲፔንድ ስለሚሆን ትንሽ ላይቆይ ይችላል። ትቷል። አሁን ምህረት የበዛለት አሁን መስማት እንችላለን። ይኸውን እንግዲህ ኢንትሮ እየተጫወተ ያለው ኢንትሮ ይህንን ይመስላል። እንግዲህ በእንደዛ አይነት ስራው ይኸው እየተጫወተ ያለውና አቤት ምህረት የበዛለት እንደኔ ያለው አሪፍ ይመስላል። አቤት ምህረት የበዛለት እንደኔ ያለው አቤት ጸጋ 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 የበዛለት እንደኔ ያለው ያመስግን እንጂ ስላደረግለት ሌላ ምን ካላሉ ያለም ካላለው ያመስግን እንጂ ስላደረግለት ሌላ ምን ካላለው ያለም ካላለው። ስለዚህ እንደዚህ ያለ ይቀጥላል ማለት ነው። እዚህ ጋር እኔ ራሴ ቆሜው ነው እንጂ እሱ ቆሞ አይደለም። ሙሉን ነው ማለት መዝሙሩን ሙሉ ግጥሙን እንደጻፋችሁት እንደዛ ሙሉን ይዘምራል ማለት ነው። እና እዚህ ጋር ደግሞ የምትታይ ያለች አይደለ ዳውንሎድ ምልክቷ ማለት ነው። ከዛ እሷን ነክታችሁ ወደ ፋይላችሁ ዳውንሎድ ማድረግ ትችላላችሁ። ለዛሬ የነበረን ይህንን ይመስላል። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሙዚቃ ነክ የሆኑ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ላይክ፣ ሼር፣ ኮመንት በማድረግ አብራችሁኝ ነው። አመሰግናለሁ።